ሄሎ ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ይሄ ያስኒ ዩቲዩብ ቻናል ነው ዛሬ እንደገና በጣም ሶሪ በዚህ ጉዳይ እንዲዝም ብዬ መጨቅጨቄና እንዲ የወጣው ታሪክ ሳይሆን የህግ ነገር እንዲሰፍን የግድ ያሰራጨን ህጎቹ ለገለቴ ቡርቃና ለቀድሞ ባለቤቷ ሰላም እንዲመጣ ነው ከዚህ ፖይንት እንዲታይልኝ ፈልጋለሁ ዛሬ ምንድነው ይዤላችሁ የመጣሁት የሚገርማችሁ በቀደም ማለት ነው ስለ የተለያየ ሚዲያ እየሄደ ልጁ ኢንተርቪው ሲያረግ ስፔሻሊ ሰይፉ ላይ ምን አለ እግረኛው ሚዲያ ቢጠይቀው ብዬ በእውነት በጭንቅላቴ ሳስብ ነበር እንደምታውቁት እግረኛው ሚዲያ በጣም ነው የሚያፋጥጠው በጣም በቃ ይሄ ፖይንቱን አርጎ አይፈራ ምን አይል ጎበዝ ጋዜጠኛ ነው በጣም ነው የምወደው እና እሱ ጋር ቢቀርብ ብዬ ሳስብ ነበርና ይሄው ዛሬ በእግረኛው ሚዲያ የገለቴ ቡርቃ የቀድሞ ባለቤት ቀርቦ ኢንተርቪው ሰጥቷል እሱ ላይ ኢንተርቪው የሰጠውን ቅንጭብ ያረግን እናይና እንደገና ደግሞ ከሰይፉ ፋንታውን ላይ ተጠይቆ ያለውና እዚህኛው ኢንተርቪው ላይ ያለውን እንደዚህ አጋጣሚ በዚህና በዚህ በሆነው አሳያችኋለሁ ተራ በተራ ይሄንን ነው ይዤላችሁ የመጣሁት አንድ ጊዜ የመጀመሪያውን ስለ ልጅ ያወራው የሶስት ወር ቅሪት ይዛ በጣም መደነጋገጥ ውስጥ ገብተን ነበር ኦልሞስት ጋብቻችን ደርሷል ያመት ወይም የትናንሽ ጊዜያቶችን ይቀሩት ካለው ኤቲክስ ጋር በጣም አይሄድም ከባድ ነው ሙሉ ወንጌል በራሷ የራሷ ህግ ያላት ቤተክርስቲያን ናት እሷ ደግሞ ለዛ ቤተክርስቲያን ትልቅ ልጅ ናት አንድ ፊገር ልጃቸው ናት እዛ ቤተክርስቲያን ላይ ይሄ ነገር መታወቁ ጥሩ አይደለም ከባድ ነው አስቸጋሪ ነው ሁለት በጓደኝነት እንኳን አብራችሁ የተከለለ ቦታ ላይ አትቀመጡ ይላል ህጋቸው ሰው በሌለ ቦታ ላይ ወንድና ሴት ጓደኛሞች ከመጋብቻ ፊት ቅርበት አይኖራቸው የሚል ህግ አላቸው ያ ካልሆነ ስርዓት አፍርሳልና አያጋቡም በቤተክርስቲያን ስነ ስርዓት አትጋባም ያን ጊዜ እሱ በጣም ጨንቆን ተጎርተን ነበር ስለዚህ እኔ እንዲወለድ ፍላጎት ነበረኝ ነፍስ ነው ቢያድግ ዛሬ 15 አመት ልጅ 16 አመት እና ይሄንን እዛ ጋር መጥቶ ሲናገር አንደኛ ወንድ በወንድነቱ አባት ሊሆን ነበር አይደለ በዛ ሰዓት ስለ ቸርች ስለ ምናምን ስትል የራሱን ኃላፊነት መወጣት ነበረበት ኖ ሚስቴ ኖ ሃኒ ነው ምላት ብሏል ኖ ሃኒ ይሄን ማድረግ የለብንም 100% ሴኪዩር ቢያረጋት ኖሮ 100% ፋይት ቢያረግ ለዛ ህፃን ሰው አታስወርድም ነበር ሴቶች ምን ፈልገው ወንድ አይዞሽ ሲለን አለሁልሽ ከጎንሽ አፈር ግጬም ቢሆን ይሄን ህፃን እናሳድገዋለን ብሎ ካለ እኔ የትኛውም ዓለም ላይ ያሳዩኝ ሴት ልጅ አታስወርድም እንደገና ደግሞ ምንድነው መጀመሪያ በምንም ነገር ሳንይዝ እኩል ነው ያደግነው ያለው አለ ገለቴ ያለችውን ሰይፉ ፋንታውን ላይ አይተን ከዛ ደግሞ እሱ ያለውን እዚህ ጋርና እዚህ ጋር አርጌ አመጣላችሁና አይታችሁ ራሳችሁ ትፈርዳላችሁ በቃ አልተጠቀምኩም ከጋብቻ በፊት የነበረኝ ንብረቴ እንኳን እሺ እስቲ ጠይቁን በጋራ ያፈራን እሺ ከጋብቻ በፊት የነበረኝስ ለምን ፍትህ አሰጡኝም በመንደር ውል ከሽማግሌዎች ጋር ተፈራረምሽ እንጂ ፍርድ ቤት ሄደሽ አላጸደቅሽም እኔ በቅንነት ነው ይሄን ሁሉ እኔ ወደ ስራዬ አተኮርኩት እንጂ ያንን ፍርድ ቤት ሄጄ ሂደቶቹ የሚጨርስበትም አጋጣሚ አልነበረም እኔ ስፖርቴ ላይ ነው በቅንነት እየሄድኩ ያለሁት ያ ማረግ ኦሬዲ ውክልና ከወሰደ በኋላ ይሄ የሷ ላብ ነው አስፈላጊ ከሆነ ብሎ ሄዶ ራሱ መጨረስ ይችል ነበር ውክልና ከኔ እስከወሰደ ድረስ በቅንነት እኔ እንዳደረኩት ማለት ነው ባንክ እስቲ የሆነ ነገር ቢፈለግና ቢወጣ የሁለታችንም በጣም ከዜሮ በታች ማለት ይችላል ስትገናኙ እሷ ምን አይነት ድልና ምን አይነት ስም ነበራት ስንገናኝ
4 ኪሎ ሜትር የሮጠችበት አካባቢ ነው እንግዲህ ገና የተገናኘ ነው። ገና እሷ ብቅ እያለች ነው። በእንትን ደረጃ ምንም ሀብት አለ ተብሎ ምንም በፊስታ ሁላችንም ዝም ብለ የተገናኘ በባዶ የተገናኘንበት ማለት ይቻላል። አብረን እያደገን የመጣ ከዛ በኋላ 3 ዓመት በጓደኝነት አብረን ኖረን በዛ መሀል ብዙ ነገሮች አካሄደና እኔ አብሬ መኖር ጀምሬያለሁ። እንደሰማችኋቸው ነው። እሱ ምን ይላል? አብረን ያደግነው እንዳለው እንደሰማችሁት። እሷ ደግሞ እኔ ሲጀመር ይዤ የመጣሁትን ንብረት አስፈርሜ ነው ያስገባሁት። ይሄንን እንግዲህ ለእናንተ ነው የምትሆው እንደ ሰው። ሶሻል ሚዲያ ላይ ደግሞ ምንድነው ኮሜንት ያገኘሁት? አንቺ ምን አግብቶሽ ነው ምናምን። ኖ መጡ ሶሻል ሚዲያ ላይ ፍረዱን ብለው መጡ። እኛ ይሄንን ባወራን ቁጥር ህግ ቶሎ ያግዛቸዋል። ይሄ ነው በቃ መጨረሻው ፖይንት ይሄ ነው። እና ምንድነው በዚህ አጋጣሚ ሁላችንም ሪስፖንሲብል እንውሰድ ለምናደርጋቸው ነገሮች። የራስ ኃላፊነት ከገባን በኋላ አምነንበት ገብተን ይሄ ነገር ከተፈጠረ ኃላፊነት መውሰድ የግድ የራሳችን ግዴታ ነውና ይሄንን ነው የምለው። በመቀጠል አንድ ጊዜ እሱ ያለውን ስለ ቤቶቹ እንግዲህ ምንም ነገር የለም ነው ያለው። እና እዚህ ጋር እንድታዩ የምፈልገው ሰይፉ ፋንታሁን ላይ ያለውንና እዚህ እግረኛው ሚዲያ ላይ ያለውን አብረን ከጎን አድርገን እናያለን። በሩጫ ህይወት ያፈራኋቸው ንብረቶች አጥቻለሁ፣ በግፍ ተነጥቄያለሁ የሚል ሀሳቧ መቼም አንተም አይተኸዋል። ሰምቼዋለሁ። በሱ ጉዳይ ላይ ያለ ምላሽ ምንድን ነው? ሴፍሻ ይሄ ጉዳይ 7 ዓመት በህግ ሲንከባለል የመጣ ነው። ይሄ አሁን ስፔሻሊ 11 ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከ5 ከ6 ከ7 ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አይደለ? ያ ሳያገኝ ነው ይሄ ፍርድ ቤት እዚህ አይቶ 7 ዓመት ፈይቶ እዚህ ውሳኔ ላይ ደረሰው። እነሱ ማብራራት ከፈለገ ማብራራት ይቻላል። አንደኛ 11 ቦታ አለኝ ስትላት ይቅርታ አድርግልኛ ሴፍሻ 11 ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ፣ ስንት ተሸጡ፣ የት ነው ያሉት፣ ምንድናቸው? ስፔሲፊክ እንኳን የተቀመጠልን ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረም። ምንም እዚህ ቦታ ላይ የሚል የለም። በአፍን የተነገረ እንጂ ምንም ማስረጃ ቀርቦላ አይደለም። ሶ አሁን በአፏ ነው ያለችው እንጂ 11 ቤት የሚባል ነገር በፍጹም የላትም፣ የለንም። ቀረው ቤት ብለው ሻሸመኔ ሁለት አካባቢ በአጠቃላይ ቤቶቹ የት ያሉ ናቸው? እንዳለ 11ዱም ባለበት ይዘርዘር። ኦኬ አንደኛ ለምን መሰለህ 11 ቤት የለም የሚል መከራከሪያም ስለመጣ 11 ቤት መኖሩን አመንክልኝ። ጥሩ ነገሩ ይሄ ነው። የት ያሉ ናቸው? ኦኬ አንደኛ ኮተቤ አዲስ አበባ 2 ሀያት አሁን የምትኖርበት በሁለታችንም ስም ካርታ ያለው 500 ካሬ G+1 ያለው ቤት 2 እሷ እጃ ላይ ያለ 3 ገርጂ መብራት ኃይል ኮንዶሚኒየም በሽልማት አገኘሁት ያለችው እናት የሚኖሩበት ለእናት የምትኖርበት በሽልማት ሳይሆን በጣና በግዢ የወጣ የተገኘ በወቅቱ ሽልማት ለምን አለች ታዲያ? እሷ እንግዲህ ያው እሷን ጠይቅ እንዳትለኝ አይደለም። እንግዲህ ጉዳዩ የቤት ባለቤትነት ምስክር ወረቀት ይመለከታል። እርስዎ በቦሌ ክፍለ ከተማ ገርጂ 2 የህንፃ ቁጥር 10 የቤት ቁጥር GLL B10 12 የሆነው የኮንዶሚኒየም መኖሪያ ቤት ባለቤት መሆኑ ይታወቃል። ለአቶ ወይም ለወይዘሪት ገለቴ ቡርቃ በደስታ ሽፈራው የኮንዶሚኒየም ቤት ማስተላለፍና ማህበራት ክትትል ኦፊሰር ይላል። በዚህ ነው ስጦታ ሳይሆን መንግስት ሸልማው ሳይሆን እጣ ቅድሚያ ሰጥቶ ያን ኮንዶሚኒየም የመጀመሪያውም አካባቢ ነበር። ብዙ አትሌቶች አካባቢ ነበራቸው፣ ሾተው ወጥቷል። አራተኛ ዛ ደግሞ ሲኤምሲ አፓርትመንት ቅድም እያብራራሁልህ ነበር። ሲኤምሲ የጋራ መኖሪያ ሆኖ አንደኛ ፎቅ ላይ ባለ 3 መኝታ እሱም ለስራ የተገዛ። አምስተኛ ሞጆ 200 ካሬ መጀመሪያ ተሰጠን። መንገድ ትንሽ የሆነ ሸረፈው ተብሎ 160 ገባ። 160 ካሬውም የባቡር ሀዲድ ምናምን ሲሄድበት ትፈርሰ ተብሎ ምትክ ያልወሰደችበት ካርቷ በሶስ ያለ በሷ እጅ የሚገኝ በማንኛውም ሰዓት። ምክንያቱም ይሄ ሁሉ የመጣው ከፍርድ ቤት ትእዛዝ አለ ተብሎ ሸጠብኝ ተብሎ ተከሶ እሱ ለማጣራት ፍርድ ቤት በላከው የመጣ ማስረጃ ማለት ነው። እንደውም ይሄ ራሷ ያመጣችው ማስረጃ ነው ያለ። አሁንም ያልተሸጠ ያለ ማለት ነው።
እሺ 5 ስድስተኛ ሱሉልታ ለሽልማት የተሰጣት። ከዛ ሻሸመኔ ትምጣል። ሻሸመኔ 400 ካሬ እናትየው ሀዋ ባቲ የሚኖሩበት በገለቴ ስም የተገዛ። 8ኛ ደግሞ በእኔ ስም የተገዛ አሁን 200 ካሬ ሜትር እዛው ሻሸመኔ አዋሾ ቀበሌ አዋሾ 01 ይባላል መናኸሪያው ጀርባ ነው። 9 አዋሳ 2002 አካባቢ ላይ እንደዚህ ለስራ ለሽያጭ ብዬ ይጠቅመናል ብዬ የገዛኋት ቦታ ነበረች። እሷም አመት ሳትሞላ የተሸጠች ትንሽ አትርፋ የተሸጠች። ስንት ደረሰ? 9 የቤቱ የለም እኮ አሁን ምንድን የሚባለው መሰለህ ኮንዶሚኒየሙ የሆነ የካርታ የምናምን ቁጥር ተብሎ 450 ካለ 4000 ምናምን ካሬ 450 ካሬ ትልቅ መሬት ተብሎ ይጫጫዋል። ኦኬ ስለዚህ አንተ ይሄ ሁሉ ቤት አሁን አንተ ከሰህ እንደ መብትም ይገባዋል የተባለልህ ቤት ይሄ ነው። በቃ ይሄ ነው። ይሄ አንድ መኪና ሰው ጋር አንድ መኪና ነው ጋር እንደውም ክርስቲያን ግሩፕ አንድ እንትን አለ አይደል ቢዝነስ ምናምን እዛ ላይ ሁሉ ጆይን አድርገን ነበር። በሁለታችንም 50 ግማሽ ሼር ምንድነው አክሲዮን ክሪስታል ምናምን ይላል እዚህ ጌቱ መገናኛ ጋር እሱ ሁሉ በክስ መጥቶ ሄዶ ሲታይ 50 ሼር ነው። 50 ነው ሁለቱም ያላቸው በሁለቱም ስም። እንደሰማችሁት ነው። ሰይፉ ጋር ምንም ዶክመንት የለም፣ የተጣራ ነገር የለም። ቤቱ ሲሸጥ ሲለወጥ ነበር አለ። እግረኛው ሚዲያ ላይ ደግሞ እንደሰማችሁት እንደገና አዎ ብሎ የቀሩትን ቤቶችና ግን 11 ቤት እንደነበረ አምኗል። እዚህ ጋር ያላያችሁት እግረኛው ሚዲያ ላይ ገብታችሁ የሀያቱን ክርክር ላይ ያሉበት እስከ 70 ሚሊዮን የሚገመት ቤት እሱን ለመካፈል ነው። አሁን እስካሁን እዚህ ጋር ቆሞ ያለው ይሄ ልጅ የምር ብሯንም አይፈልግ ምንም ነገር ባይፈልግ ጥሎ ከነጭራሹ መውጣት ይችል ነበረ። ግን አሰይት አለ እዛ መውሰድ የሚፈልገው እሱን ነው ያየሁበትኝ። እንደገና ደግሞ በዚህ በመኪናዎቹም እንደዛው የተደበደበው ነገር ይሄ በጣም ፌር አይደለም። በጌታ ተደብድቦ እውነት ከሆነ በነዛ ግሩፖች አብሶ ከኃይሌ ጋር ተነጋግረን በዚህ ጉዳይ ስንወጣ እዛ ጠብቀው መኪና ውስጥ አፍነው ይዘውት እንደደበደቡት እንደገና ሆዱ ጋር ሁሉ እንደተጎዳ አይኑን እንደምታዩት ይሄ በትክክል የሚያስጠላና የሚያጸይፍ ነገር ነው። ማንም ሰው መመታት የለበትም። በህግ ሄዶ ካልተስማሙ አልተስማሙም ነው እንጂ ሰውን እንደዚህ እስከ ማጥቃት ድረስ የፈለገ ቢሆን ከባድ ነው። እኔ ግን ይሄ ፌክ ኒውስ እንዳይሆን፣ ምክንያቱም አንዳንድ ሰው የሱ በሱ ሳይድ እውነታው እንዲሆን ፈርዘር የሚሄዱ ሰዎች አሉ እና እንደዛ ሆኖ እንዳይሆን የተደበደበበት የደበደበው ሰዎችን በስርዓት የሚያውቃቸው አይመስለኝም። ግን ያ በመኪና ታፍኖ እንደዚህ መደረጉ በጣም ያሳዝናል። በጣም በቃ የሰው ብር መፈለግ እንዲህ ነው። በቃ አሁን የሀያቱ ቤት ነው የቀረው ብሏል። የሀያቱን ቤትንም በቃ ይጣልላትና ይሄድ። በቃ ያቁም ይሄንን እንትን መከፋፈል የሚባለውን ነገር። በቃ የሷ ብር ነው አይደለ? እሷ ናት ለፍታ ያመጣችው አይደለ? አሁን አንተ የራስህን ህይወት እየኖርክ ነው። በቃ ሁሉንም ለእግዚአብሔር ትተህ እንዳልከው በጣም የስራ ወዳድ ነህ፣ በጣም ትሰራለህ፣ ራስህን ችለህ ነው የመጣሁት ያልከው አለ አይደለ? በቃ ጥለህላት ሂድ፣ ነፍስህን አትርፍ ለልጆችህ ስትል። ይሄንን ነው በዛ ላይ ማለት የምፈልገው። ለዛሬ ይሄንን ነበር ይዤላችሁ የመጣሁትኝ። በጣም አመሰግናለሁ። በቃ አንድ መልእክት ማስተላለፍ የምፈልገው የራስ ኃላፊነት መውሰድ እንዳትረሱ። ለፈጸምናቸው ለምንገባባቸው ጉዶች የራሳችንን ኃላፊነት ወስደን መማር አለብን ከዚህ። ዛሬ ይሄንን ይዤ የመጣሁት በጣም አመሰግናለሁ። ያስኔት ዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ፋሚሊ መሆን እንዳትረሱ። ቴንክ ዩ። ባይ ባይ።